የክሪፕቶ ገበያው ከፍተኛ ፍርሃት ውስጥ ነው ያለው። ግን ሞርጋን ስታንሊ ቢትኮይን እየገዛ ነው። ኦፕን ኤአይ ደግሞ $110 ቢሊዮን አግኝቷል። ተራው ሰው ሲፈራ ትልልቆቹ እየገዙ ነው። ስለዚህ ነገ ምን ላይ ትሬድ እናድርግ? የመጀመሪያው ዛሬ 27% ያደገው MYEX ነው። ሁለተኛው ከኦፕን ኤአይ ዜና ጋር ተያይዞ እንደ ግራስ ያሉ የኤአይ ኮይኖችን በደንብ ተከታተሉ። አሁን ወሳኙ ነገር $100 ዲፖዚት አድርጋችሁ ለምትሰሩ ሰዎች አንድ ጥብቅ ሕግ ልንገራችሁ። የመጀመሪያውን ትሬድ ከፍታችሁ እስካልዘጋችሁ ድረስ ሌላ አዲስ ትሬድ በፍጹም እንዳትከፍቱ። ስካልፒንግ ፊ ስለሚያበዛ እና በስሜት ስለሚሰራ አካውንታችሁን ይበለዋል። በረጋ መንፈስ ዴይ ትሬድ እና ስዊንግ ትሬድ ላይ ብቻ ተኩሩ። ለእያንዳንዱ ትሬዲንግ በአንድ ጊዜ ስንት ዶላር ብቻ ሪስክ ማድረግ እንዳለባችሁ ስቶፕ ሎስ ስሌቱንና ሙሉ 5ቱን ስትራቴጂዎች ቴሌግራም ቻናሌ ላይ በጽሑፍ አስቀምጬላችኋለሁ። ሊንኩ ፕሮፋይሌ ባዮ ላይ አለ። አሁኑኑ ገብታችሁ ጆይን አድርጉ። ቪዲዮን ሴቭ አድርጉት።